የካንሰርን በሽታ በተፈጥሮ የሚዋጉ 5 ምርጥ ምግቦችን ይዘንላችሁ መጥተናል። በዓለም ላይ በየዓመቱ በሚሊዮን የሚቆጠሩ ሰዎች በካንሰር በሽታ እንደሚጠቁ ይታወቃል። በሀገራችን በ2019 በተደረገ ጥናት 53360 አዳዲስ የካንሰር ታማሚዎች እንደተገኙና 39480 ደግሞ በካንሰር በሽታ እንደሞቱ ጥናቱ አስቀምጧል። ነገር ግን አንዳንድ የዕለት ተዕለት ምግቦች ሰውነታችሁ ካንሰርን በተፈጥሮ እንዲዋጋ ሊረዱ እንደሚችሉ ስንቶቻችሁ ታውቃላችሁ? እስከ መጨረሻው አብራችሁን ስትቆዩ ካንሰርን የሚዋጉና ሰውነታችሁ እንዲጠነክሩ በሳይንስ የተረጋገጡ በቤታችሁ ውስጥ የሚገኙ 5 ጠቃሚ ምግቦችን እንዴት እንደሚከላከሉና እንዴት መጠቀም እንደምትችሉ መረጃዎችን ይዘንላችሁ መጥተናል። ሰላም እንዴት ናችሁ? እንኳን ወደ እንቁ ጤና ቻናል በሰላም መጣችሁ። በዚህ ቻናል ስለ ጤና በተከታታይነት መረጃዎችን የምንለቅበት ቻናል ነውና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ እስከ መጨረሻው አይታችሁ ከወደዳችሁት ላይክ አድርጉልን፣ ለሌሎች እንዲደርስ ደግሞ ያጋሩ። ቀጥታ ወደ መረጃው ስንሄድ የመጀመሪያው ምግብ ለምን አስፈላጊ ሆነ? እንግዲህ ወደ ዝርዝሩ ከመግባታችን በፊት አንድ ቀላል ግን ወሳኝ ነገር ልንረዳ ይገባል። ሰውነታችን በየቀኑ የካንሰር ህዋሳትን ያለማቋረጥ ይዋጋል። የበሽታ የመከላከል ስርዓት ወይም ኢሚዩኒቲ ሲስተም እና አንቲኦክሲዳንቶች እንደ ጥቃቅን ወታደሮች በመሆን ከፍሪ ራዲካል ይጠብቁናል። ምክንያቱም እነዚህ ያልተረጋጉ ሞለኪውሎች ህዋሳትን በቀጥታ በመጉዳት እንደ ካንሰር ያሉ በሽታዎችን ያስከትላሉ። እነዚህን የመከላከል ስርዓት ለማገዝ ደግሞ በምግብ ውስጥ ያሉ ንጥረ ነገሮች እጅግ ወሳኝ ሚና አላቸው። ስለዚህ ምግብ ከፍተኛ የሆነ አስተዋጽኦ አለው። አሁን ቀጥታ ወደ ዝርዝሩ ስንገባ አንደኛ ብሮኮሊ ወይም አበባ ጎመን የምንለው ነው። ይህ አበባ ጎመን ካንሰርን በመከላከል ረገድ እጅግ በጣም የተመሰከረለት እንደሆነ ጥናቶች አመላክተዋል። በውስጡ ሰልፎራፋን የተባለ ውህድ የተሞላ ነው። ይህ የተፈጥሮ ውህድ የጡት፣ የፕሮቴስት እና የአንጀት ካንሰሮች እጢዎችን እድገት እንደሚቀንስ በጥናቶቹ ተቀምጧል። ከጆንስ ሆፕኪንስ ዩኒቨርሲቲ የተደረገ ጥናት እንዳመለከተው ሰልፎራፋን ሰውነት ጎጂ ኬሚካሎችን እንደሚያስወግድና የካንሰር ህዋሳትን እንዳይባዙ ከፍተኛ የሆነ አስተዋጽኦ እንዳለው አስቀምጧል። ስለዚህ በምግባቸው ውስጥ እንደነዚህ አይነት አረንጓዴ ምግቦችን በማካተት የካንሰር በሽታን መከላከል ትችላላችሁ። በተለይ ደግሞ በእንፋሎት የበሰለ የተጠበሰ ወይም የተፈጨ ጭማቂ ውስጥ በመጨመር መጠቀም ይቻላል ማለት ነው። ሁለተኛው ቲማቲም ነው። ቲማቲም እንግዲህ እጅግ ከፍተኛ የሆነ አንቲኦክሲዳንት በሆነው ላይኮቲን የበለጸጉ ናቸው። ላይኮቲን ለፕሮቴስት እና ለሳምባ ካንሰር የመጋለጥ እድላችን ዝቅ ያደርገዋል በማለት አስቀምጧል። ስለዚህ ላይኮቲንን በደንብ ለማግኘት ከፈለጋችሁ ቲማቲሙን በደንብ አብስሉ። የቲማቲም ሾርባ፣ መረቅ ወይም ወጥ ውስጥ በመጨመር የበለጠ ላይኮቲንን ማግኘት ይቻላል ማለት ነው። ስለዚህ ከጥሬው ይልቅ አብስላችሁ ብትጠቀሙ ላይኮቲን ይገኛል። ሶስተኛ ቤሪ ወይም እንጆሪ ነው። እንጆሪ በተለይ አንቶሲያኒንስ በተባለ አንቲኦክሲዳንቶች የተሞሉ ናቸው። እነዚህ ውህዶች ከፍተኛ የሆነ የካንሰር የመከላከል አቅም እንዳላቸው ተመላክቷል። ጥናቶች እንደሚያሳዩት እነዚህ ውህዶች የካንሰር ህዋሳትን እድገት ይቀንሳሉ፣ እንዲሁም ዲኤንኤን ከጉዳት ይከላከላሉ። በቀን አንድ እፍኝ የቤሪ ፍሬዎች ትልቅ ለውጥ ሊያመጡ እንደሚችሉ ጥናቶች አመላክተዋል። ስለዚህ እነዚህን ቤሪዎች በተለያዩ ነገሮች በማካተት መጠቀም ትችላላችሁ ማለት ነው። አራተኛ ለውዝ ነው። በተለይ ደግሞ ዋልነት ኤንድ ብራዚል ነት የሚባሉት ማለት ነው። እነዚህ በፋይበር በአንቲኦክሲዳንት እና የእጽዋት ውህዶች የተሞሉ ናቸው። እነዚህ በካንሰር እድገት ቁልፍ የሆነውን ኢንፍላሜሽን በመዋጋት ከፍተኛ የሆነ አስተዋጽኦ አላቸው። ዋልነት የጡት ካንሰር እድገት ሊቀንሱ የሚችሉ ኦሜጋ 3 ፋቲ አሲዶች እና ፋይቶስትሮሎች በውስጣቸው ይዘዋል። ብራዚልነት የምንለው ደግሞ የዲኤንኤን መጠን የሚደግፍና የበሽታ መከላከልን የሚያጠነክር ሲሊኒየም በተባለ ማዕድን የበለጸገ ነው። አምስተኛ ነጭ ሽንኩርት። ነጭ ሽንኩርት ካንሰርን በተፈጥሮ ከሚከላከሉ ምግቦች ውስጥ አንዱ ነው። የካንሰር ህዋሳትን የመግደልና እብጠትን በመቀነስ ችሎታው የሚታወቀው አሊሲን የተባለ የሰልፈር ውህድ በውስጡ ይዟል። ጥናቶች እንደሚያመለክቱት በመደበኛነት ነጭ ሽንኩርት የሚጠቀሙ ሰዎች የሆድ የአንጀትና የፕሮቴስት ካንሰር አደጋ እንደሚቀንሱ አመላክተዋል። ይህን አሊሲንን በደንብ ለማግኘት ከፈለጋችሁ ደግሞ ከመጠቀማችሁ በፊት ፈጭታችሁ ወይም ደቁሳችሁ ለ10 ደቂቃ መጠበቅ ይኖርባችኋል። በዚህን ጊዜ ከፍተኛ የሆነ የአሊሲን መጠን ይለቃል ማለት ነው። ስድስተኛ አረንጓዴ ሻይ ነው። ተጨማሪ እንግዲህ የአረንጓዴ ሻይ የካንሰር ህዋሳት እንዳይፈጠሩ የሚረዱ እና ዲኤንኤን የሚከላከሉ እንደ ኢጂሲጂ ባሉ ፖሊፊኖሎች የተሞሉ ናቸው። በቀን 2 ስኒ ብቻ በመጠቀም የመከላከል ስርዓትን ከፍ ማድረግ ይቻላል። ከዚህ በተጨማሪ የአኗኗር ዘይቤ ከፍተኛ የሆነ አስተዋጽኦ አለው። ጤናማ አመጋገብ ከዕለታዊ አካል ብቃት እንቅስቃሴ፣ ጥሩ እንቅልፍ ጭንቀትን በማስወገድና ማጨስን በማስወገድ መከላከል እንደሚቻል ጥናቶች አመላክተዋል ማለት ነው። እንግዲህ ይህን ቪዲዮ ከወደዳችሁት ላይክ አድርጉልን። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ። ለሌሎች እንዲደርስ ደግሞ ሸር በማድረግ አጋርነታችሁን አሳዩ። ስለተከታተላችሁ እጅግ አድርገን እናመሰግናለን። በሌላ ቪዲዮ እንገናኝ። ደህና ሁኑ።